ስማ አንተ ልጅን ስንተኛ ሚስት ልታረጋት ነው ላግባሽ የምትላት? ምን ለማለት ፈልገህ ነው አባዬ? ዝም በይ አንቺ መልስልኝ እንጂ። የልጅነት ፍቅረኛ እኮ ነች። ከሷ ውጭ ሌላ ሴት? ዝም በል እንደው ትንሽ አታፍርም? ስላመላለስካቸው ሴቶች ማልሰማ መሰለህ? አባዬ አትሳሳት። ሄኒ ኧረ በፍጹም እኔ በሷ ላይ ወይኔ የኔ ፍቅር ሴትዮ ያምሻል እንዴ? የኔ ፍቅር ማነች? አረ እኔ አላቃትም። አረ እኔን አላቃትም። ድሮ የምትፈልገውን እስክታገኝ ነበር። ጤነኛ አይደለሽም እንዴ? የት ታገኛለሽ? ሄኒዬ እነዚያ ያሳለፍናቸውን የፍቅር ጊዜያቶች ረሳቸው? አባት ናቸው እንዴ? ባለጌ አባቱ አይደለም። ትገርማለህ። እሺ እንዴ ቆይ እኔ ምን አጎደልኩብህ? በወደድኩ ባፈቀርኩ የኔ ፍቅር እንደምታስቢ እኮ አይደለም። ልጄ እንዳትነካት። ጉድ ሳይሰማ መስከረም አይጠባም። አንቺ በጣም ጎበዝ ተዋናይ ነሽ። ይመችሽ። ጓደኛህ እንዴት አይነት ባለጌ ነው? የነገርከኝን ሁሉ እውነት ነው። አመሰግናለሁ። ነግሬዎት ነበር እኮ ፋዘር፣ ልጁ በጣም ባለጌ ነው። አይሆንም። አሁን ፋይሎቹን አምጣልኝ። ቤት ይዤልሽ እመጣለሁ። ቤት ትንሽ አታፍርም? ያንጎ ዴሊቨሪ ጀምረዋል። ምንም አይነት እቃዎችንም ሆነ ምግቦችን መላክም ሆነ መቀበል ይችላል። በሱ ላከው። መጥቼ በሰጣትስ? ደግሞ በመጀመሪያዎቹ 6 ጉዞዎች 20% ዲስካውንት አለ። እቃው የደረሰ ብለህ እንዳትደውልላት። አፕሊኬሽኑ ላይ ትራክ ማድረግ ይቻላል። አሁን ደግሞ ብሬን ሄሎ የኔ በያንጎ ዴሊቨሪ ልኬልሃለሁ። እሺ እንዴ ፍጥነት። እሺ አመሰግናለሁ ወንድም። ይሄው ፋይሉ። አምጣልኝ። እንዴ አባዬ ነግሬሃለሁ። ጫፏ እንዳት ወይኔ እንዴ ዴቭ ወይ ጉድ